ህይወት ውስጥ በጣም ብዙ የሚሰብሩን ምንሰበርባቸው ጊዜዎች አሉ ልባችን በጣም የሚሰበርበት ግን አልጀባር ጠጋኝ ነው አልጀባርን በሰፊው አይተናል አላህ በምን እንደሚጠግን አታውቅም ግን ወደሱ መዋደቅ አለበት اللهم إني أشكو إليك ضعف قوتي وقلة حيلتي وهواني على الناس በጣም ነው የሚያሳዝነኝ በቃ ነብዩ ሰለላሁ ዐለይሂ ወሰለም የነበሩበትን ስብራት በደንብ ያሳያል ግን መጠጊያቸው አላህ ነበር በቃ اللهم إني أشكو إليك ወዳንተ አቤት ላለው ስሞታዬን አቀርባለሁ ضعف قوتي የኃይሌን መዳከም وقلة حيلتي የመላዬን ማነስ መላ አልባነቴን ላንተ ስሞታ አቀርባለሁ የለኝም አቅም የለኝም መላ የለኝም وهواني على الناس በሰው ዘንድ መዋረዴን በሰው ዘንድ የተናኩም ሆኔን ማነሴን ምክንያቱም እብዶችንና ህፃናትን ልከው ያስደበደቧቸው በስርዓት እንኳን ሒማያ ልንሰጥህ አንችልም በጣም ይቅርታ ሌሎችን ጠይቅ እኛ ይህንን ከተለያየ ምክንያት መስዋዕትነት ልንከፍልልህ አንችልም መብታቸው ነበር አንዳንድ ጊዜ ሰው ሲለምነን በቃ አለመስጠት ይቻላል አይደል ግን ሳንሰጠው ማመናጨቅ በቃ የሰጠነው ያክል ደስ እንዲለው አድርገን አለመስጠት ይቻላል ቀልብ መጠበቅ በጣም ያስፈልጋል እኔ በጣም ያሳዝኑኝ ነብዩ ሰለላሁ ዐለይሂ ወሰለም ማትቀበሉኝ ከሆነ ይህንን ወሬ እንደብቁልኝ አሏቸው በቃ አትንገሩብኝ ለቁረይሾች አታደርሱ ከዛ አልፈው ከማድረስ አልፈው ይሄ ማድረስማ ተው እንደው ሚስጥር አድርጎ መጠበቅ ምናምን ተው ሱፋሃዎቻቸውን ሞኞች ቄሎቻቸውን እብዶቻቸውን ልጆቻቸውን ህፃናትን ልከው ነብዩ ሰለላሁ ዐለይሂ ወሰለም እና በዛ መሰበር ውስጥ ወደ አላህ የነበራቸው መጠጋት ከዛ ኢላምን ተኪሉኒ ያሉት አረኔማ ወዳንተ ነው ወደኔ ነው ማስጠጋህ እኮ ነው ኢላምን ተኪሉኒ ለማን ነው የምትወኝ ማን ነው የምትወኝ ጌታዬ ለዓዱ እኔ ተጀሃሙኒ ጥቃት ለሚፈጽምብኝ ጠላት አሳልፈህ ትሰጠኛለህ ጌታዬ አው ኢላ ዓብድ መለክተው አምሪ በቃ በሱ ቁጥጥር ስር ለመሆንበት ባሪያህ ነው የምትወኝ እኮ ነው ከዛ ምን አሉት አላህን ኢለም የኩን ቢከ ገضቡን አለየ ፈላ ኡባሊ በጣም ከኔን ማ ጠልተኸኝ ካልሆነ ግድ የለኝም ምንም ቢደርስ በቃ ጠልተኸኝ ብቻ እንዳይሆን ይሄ ሁሉ ስቃይ ሁሉ መከራ ማየው በቃ ስለጠላኸኝ ካልሆነ ችግር የለብኝም እቋቋመዋለሁ እኮ ነው አይደል ከዛ ግን እነዛ በዛ መልኩ ያባረሯቸው ሰዎች አንሳሮች መጣው እኛ ከአያቶቻችን ከቅድመ አያቶቻችን ጀምሮ በጦር ኃያልነታችን የምንታወቅነን የፈለከው ነገር ቢመጣ ከነፍሶቻችንና ከሚስቶቻችን ከልጆቻችን ኩል አንተን እንከላከልልሃለን አንተ መሐመድ የሚሉ ንግግራቸው የሚያምር اللهم በቃ አንሳሮችን ውደዳቸው የአንሳሮችን ልጆችም የልጅ ልጆቻቸውንም ብለው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ እስኪ ያደርጉላቸው በጣም ይወዷቸው አላህ በየመሐጥ